ሀይ ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለሁኝ። ስራ፣ ጤና፣ ህይወት ሁሉ ሰላም፣ ሁሉ መልካም። እኔ ጋር ክብሩ ይስፋ ለመድኃኒዓለም ሁሉ ሰላም፣ ሁሉ መልካም ነውኝ። ዛሬ ወደ እናንተ ተከስቻለሁ ማለት ነውኝ። እሱ ምንድን ነው? እሱ ስለ አንዳንድ ነገሮች ከእናንተ ጋራ ለምን ከእህቶቼ ጋር አልወያይም በማለት ዛሬ ብቅ ብያለሁ ማለት ነው። እሱ ምንድን ነው? እሱ ስለ አረብ ሀገር ነው። እኛ አረብ ሀገር ያለ ልጆች እንዴት ነው የሚለውን ነገር መጀመሪያ ከራሴ ነው እማነግራችሁ ማለት ነው። ምክንያቱም አረብ ሀገር ሆኜ ብዙ ነገሮች ያሳለፍኳቸው ነገሮች አሉ። እዚህ ስደት ሀገር ከመጣሁ ኦልሞስት ወደ 8 ዓመት ልጨርስ ነው ማለት ነው። በጣም ቆይቻለሁኝ እና ይህንን ሁሉ ዓመት እንዴት ሰራው የሚለውንም ሁሉንም አንድ ላይ የምነግራችሁ ይሆናል። ግን ከዚህ ቅድሚያ ሼር፣ ሰብስክራይብ በማድረግ ተከታተሉኝ። እናም ደግሞ አበረታቱኝ ማለት ነውኝ። አረብ ሀገር ጉዳትም ጥቅምም አለው። ምኑ ነው የሚጎዳን? ራሳችንን የምናውቀው። ምኑ ነው የሚጠቅመን? እሱንም ራሳችንን። ግን ጉዳቱ ላይ ስንመጣ በብዙ ነገር እንጎዳለን። ምክንያቱም አረብ ሀገር ብዙ ችግሮች አሉ። እነዛን ችግሮች ተቋቁመን ነው የምንኖረው ማለት ነው እና ነገር ግን አረብ ሀገር 2 ዓመት 3 ዓመት ኮንትራታችንን ጨርሰን ወደ አገራችን የምንገባ ልጆችም አለን። እንዲሁም እንደኔ አገር ቤት ሳይገቡ በቃ አንድነታችንን እንሄዳለን ብለው የሚሰሩም አሉ ማለት ነው እና ነገር ግን አንመለስም ብለው የተመለሱ ልጆች ብዙ ልጆች አሉ። ይሄ ነገር ከምን አንጻር ነው ብዬ አንዳንድ ነገሮችን የማስባቸው ነገሮች ብዙ ነገሮች አሉ። ነገር ግን እነዚህ ነገሮች ምንድን ነው? እሱ ከምን አንጻር ነው ሲባል እንትን ያለ ማለት ነው፣ ያለ መወሰን ነው፣ ውሳኔ ላይ ያለ መድረስ ነው ማለት። አንድ ሰው እኮ አገሩ ሲመጣ ከሀገሩ ሲወጣ ሰርቼ ትንሽ ይዤ መናገጃ መስሪያ ካለኝ ሰርቼ እገባለሁ በማለት ነው የሚወጣው አይደለም። ነገር ግን ደግሞ እኛ አንዴ አረብ ሀገርን ከለመድ መመላለስን እንወዳለን። ግን ይሄ መሆን የለበትም። ምክንያቱም ስደት ማለት ኮንትራት ነው። ስደት ማለት የምንኖርበት ነው። እዚህ ጋር እኮ ስደት ላይ መተን እዚህ 10 ዓመትም 8 ዓመትም 12 ዓመትም 20 ዓመትም የምንቆይ ባይዘው ማለት ነው። ግን ስንሞት የምንቀበረው አገራችን አፈራችን ነው፣ አፈራችን ላይ ነው። ስለዚህ ይህ ለኮንትራት ህይወት ለምን ሀገራችን ላይ አንሰራም የሚለው ነገር ውስጥ ያለ። ሁለተኛ ነገር ደግሞ ለምንድን ነው እሱ አረብ ሀገር ደርሰው አንመለስም ብለው ሀገራቸው ወር 2 ወር ገብተው ተቆዩ በኋላ ወደ አረብ ሀገር የሚመለሱት? ሁለተኛ ነገር ደግሞ አገር ቤት ገብተው ትዳር ይዘው ወልደው ልጆቻቸውን ጥለው የሚመጡት ለምንድን ነው የሚለው ነገር አለ እና ማለት ነው። እና አረብ ሀገር መጥተው ደርሰው የሚመለሱ አንመጣም ብለው በ2 በ3 ወራቸው የሚመለሱ ልጆች ነገር እሱ ምንድነው? እሱ እንደሄዱ ስራ ያለመጀመራቸው፣ አስበውበት የሚሰሩትን ፕላን ሳያወጡ ስለሄዱ ነው ብዬ ነው ማስበው፣ እንደኔ ማለት ነው። አንድ ሰው ፕላኑን አውጥቶ ከሄደ የሚመልስበት እድሉ በጣም አነስተኛ አጭር ነው ብዬ አስባለሁ። ምክንያቱም አንድ ሰው የሚቀድመውን አስቀድሞ ወደኋላ የሚቀረውን ነገር ደግሞ አስቀርጦ ቢሆን ኖሮ እየሄደው ያ ሰው ወደ አረብ ሀገር ምላሽ እህቴ ባልተመለሰች ኖሮ ማለት ነው። ምክንያቱም ብዛት እህቶቻችን የሚሄዱት ምንድን ነው? ከሄድን በኋላ እረፍታችን ነው፣ እንረፍ በቃ ምናምን ይላሉ። ግን እኮ ባረፉ ሰዓት እኮ እጃቸው ላይ ያለውን ብር እየመዘዙ ነው፣ እንሰራበታለን ያሉትን እያጠፉት ነው። ነገር ግን እኛ ከአረብ ሀገር ስንመለስ ቢያንስ ኦልሞስት 1 ወር በቂያችን ነው። በዛ ከተባለ እረፍት 1 ወር በቂያችን ነው። እሱም ከእናት ከአባቶቻችን ጋር። ከዛ በኋላ ደግሞ ያው ክርስቲያንም ከሆን ወደ ጸበላችን፣ ሙስሊምም ከሆን ዱዓ በማድረግ ራሳችንን ከልለን የምንኖርበት ጊዜ ናት። እሷም 1 ወሯ። ከዛ ውጭ ግን ከወር በኋላ ግን ራሳችንን ፈልገን የራሳችንን ስራ
በያዝነው ብር ብንከፍትና ያን ነገር አጥንተን ወደ ስራ ብንገባ እርግጠኛ ነኝ ወደ ስደት አንመለስም ብዬ አስባለሁ። እና ብዛቶቻችን እህቶቻችን ግን ከዚህ እንዲሄዱ ምንድን ነው የሚያደርጉት? በቃ ወር 2 ወር 3 ወር 4 ወር ከቤተሰብ ጋር ይቆያሉ። ያ ብር ያልቃል፣ ወይም የሆነ ነገር ይጀምራሉ ማለት ነው። ጓደኛ ይዛሉ፣ ትዳር ይዛሉ። በዛን ሰዓት ሰርግ ይደገሳል። ያ ሰርግ ካለቀ በኋላ ግን ያ ብሩ የለም። ምክንያቱም ሰርግ ላይ ውሏል፣ ብዙ ነገር ላይ ውሎ ያ ብር አልቋል። እጃቸው ላይ 5 ሳንቲም አይኖርም፣ አይቀርም ማለት ነው። ይሄ ነገር ምንድን ነው? ከራሳችን ድክመት ነው ብዬ አስባለሁ። ምክንያቱም መሆን ያለበት ይሆናል፣ መድረስ ያለበት ይሆናል። ምክንያቱም ከሰርጉ ቅድሚያ ወይም ከአንዳንድ ነገሮች ቅድሚያ የሚቀድሙትን ነገር ከፊት ብናስቀድም ቢያንስ 2 ወር 3 ወር የያዝኑን ከዚህ ሰርተን የሄድኑን የሆነ ቦታ ላይ እስከምናስይዘው ድረስ ተረጋግተን ከራሳችን ጋር ጓደኛም ካለን ትዳርም ካለን የሆነ ነገር ሳንልበት በፊት ያን ብር ቦታ ብናስይዘው አይጠፋም። አሁን ምሳሌ ነገራችሁ። እቁብ የምትከፍሉ ልጆች እና በስደት ላይ ሆነን እቁብ የምንሰበስብ ልጆች አለን። እቁብ እየከፈልን እያለን እና እቁብ ሳንከፍል አንድ አይደለንም። ምክንያቱም እቁብ ካለን ብር አናጠፋም። ቢቸግረን ራሱ ጦማችንን እናድራለን እንጂ ወይም ከሰው ከበድረን እንወስዳለን እንጂ የእቁባችንን ብር 5 ሳንቲም አንቀንስም ማለት ነው። ስለዚህ የቀረ ይቀራል እንጂ ማለት ነው። ስለዚህ አገር ቤትም ገብተን ይህንን የምንደሰትበትን በቃ ዛሬ ተገናኝተናል የሆነ ፕሮግራም አድርጌ ደግሼ ቤተሰቦች ልጥራ፣ ደግሼ ዘመድ ልጥራ፣ ደግሼ እንደዚህ ላደርግ። ወጪ እኮ እናንተ ናችሁ የምታወጡት። ስደት ላይ ለፋችሁበት ለምን ካላግባብ 5 ሳንቲም ይወጣል? መውጣት የለበትም። ስለዚህ አላማችንን ይዘን ወደ ሀገራችን ብንገባ ኖሮ ወደ ስደት ባልተመለስን ነበረ። ሆኖም ግን ደግሞ የመጀመሪያ ቅጣታችንን ተቀጥተናል። ሁለተኛ ያለ መጥፋት መዘጋጀት ነው ያለብን። ምክንያቱም ስደት ማለት ኮንትራት ናት፣ የምንኖርባት አይደለም። ስለዚህ ምንም እንደ ሀገር የሚሆን ነገር የለም። ስለዚህ ይህን ነገር በማሰብ ላይ እራሳችንን መገዛት አለብን። በስደት ላይ ሆነ ብዙ ነገሮችን እናሳልፋለን። ቢያንስ በወር ውስጥ ሳናለቅስ ውለን የምናገኘው ገንዘብ የለም። ሳናማርር ሳንበሳጭ የምናገኘው ገንዘብ የለም። እንደኔ የለም። እኔ በወር ውስጥ ያላለቀስኩበት ገንዘብ የለም። እውነት ለመናገር ብዙ ገንዘቦቼ እንባሉበት። ለምን መሰላችሁ? ኢትዮጵያ ላይ ገንዘባችን የማይበረክተው ለምንድን ነው? እሱ አመድ የሚሆኑ እንባለበታ። ምክንያቱም እንቅልፍ የለንም፣ ጊዜ የለንም፣ እረፍት የለንም። ብዙ ነገር ተቸግረን ነው የምንኖረው እና ይህን ይመስላል ብዬ አስባለሁ። ሁለተኛ ነገር ደግሞ ኮንትራት ያላችሁ ልጆችና ኮንትራት ያለ ልጆችና በውጭ የሚሰሩ ልጆች አንድ አይደሉም። በጣም የተለያየ ነው። በሱ ላይ ደግሞ ዳግም እመለሳለሁ ማለት ነው። ለዛሬ ይሄንን ይዤላችሁ መጥቻለሁ። ከዛ በኋላ ደግሞ በሚቀጥለው ደግሞ እኔ ኮንትራት ነው የምኖረው ወይስ በውጭ ነው እየኖርኩኝ ያለሁት የሚለውን ደግሞ የማስረዳችሁ ይሆናል ማለት ነው። በሁለተኛ ክፍል ላይ እመጣለሁ። ሙሉ ታሪኮች አሉኝ። በጣም የሚያሳዝኑም የሚያስለቅሱም የሚያዝናኑም ብዙ ታሪኮች አሉኝ። ታሪኮቼንም እንዳለ አማመጣላችሁናል። ምክንያቱም ትማሩበታላችሁ ማለት ነው። ትማሩበታላችሁ። አብሶ በኮንትራት ያላችሁ በውጭም ያላችሁ በጣም የምትማሩበት ብዙ ታሪኮች አሉኝ። ታሪኮችን እንዳለ በክፍል 2ም እንደዛ እያልኩኝ የማቀርብላችሁናል። ለዛሬ እዚህ ላይ እናበቃለን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ከእናንተ ጋር ይሁን፣ ከእኛም ጋር ይሁን። ሼር፣ ሰብስክራይብ፣ ላይክ አድርጉልኝ፣ አበረታቱኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ይስጥልኝ። አይ ላቭ ዩ ሶ ማች።